ይህ የአማራ በኝነታዊ ተጋድሎ በአማራ ራስንና ወገንን አድን አርበኝነታዊ ተጋድሎ ንቅናቄ እየተዘጋጀ የሚቀርብላችሁ ፋኖ የተሰኘው የንቅናቄያችን የሬዲዮ ድምጽ ነው። ህዝባዊ አርበኝነታዊ ተጋድሏችን የህልውና ተጋድሎ ነው። ድላችን የማይቀር ገሃድ ነው። ውርሳችን አርበኝነታዊ ተጋድሎ፣ ትርፋችን ታሪካዊነት ብቻ ነው። ፋኖ የአማራ አርበኞች ድምጽ አሁን ጀመረ። ሙስሊም ወንድሞቻችን በሸባሪነት ይገኛሉ። የእነሱ አባተኝነት የጎንደር ሕዝብ እንደባድሜው እንገባለን። መንግስት ላይ የሆነው መብታችን ይከበር፣ መብታችን ይከበር፣ መብታችን ይከበር፣ መብታችን ይከበር፣ መብታችን ይከበር፣ መብታችን ይከበር፣ መብታችን ይከበር። የታሰሩት የወልቃይት ጠገዴ
አስቸኳይ ይፈቱ። ሰላም ለሀገራችን፣ ብልጽግና ለሀገራችን የምንመኝ የአማራ ሕዝብ የኢትዮጵያ ጀግኖች ነን። የሻዕቢያ ተላላኪ ህወሓት እንጂ ወልቃይት አይደለም። የሻዕቢያ ተላላኪ ህወሓት እንጂ ወልቃይት አይደለም። ድምፃችን ይሰማ። አማራ ኢትዮጵያዊ ነው። ኢትዮጵያዊ ነው። ኮሎኔል ደመቀ በአስቸኳይ ከእስር ቤት ይውጣ። የተሸጠው በአስቸኳይ ይመለስ። ሰላም እንደምን አላችሁ የተከበራችሁ አድማጮቻችን። ንቅናቄያችን ከሁለት ቀን በፊት ማለትም ሐምሌ 29 ቀን ለነጻነታቸው ሲሉ በትግሬ ድርዬዎች የተገደሉትን ወገኖቻችን አስበን አሳልፈናል። መፈክራችንም የተሰዉ ወገኖቻችን ደም በከንቱ ፈሶ አይቀርም በሚል ነበር። በእርግጥ የወገኖቻችን ትንሣኤ የምናደርገው ሳያጠቋቸው የተጠቂነት ስሜት በሚፈጥርባቸው የበታችነት ስሜት እየተነዱ አማራን ሊያጠፉ በተነሱ የትግሬ ድርዬዎች መቃብር ላይ ነው። ይህን መከወን የምንችለው ሁላችንም አቅማችን በፈቀደው መጠን ከሚል አዝማሚያ ባለፈ ሕይወታችንን እንደ ተሰዉ ወገኖቻችን እስከ መሰዋት ቁርጠኝነት ሲኖረን ነው። ለልጆቻችን ለወገኖቻችን አይናችን እያየ ገዳዮቻችንን ልናወርስ አይገባም። በእርግጥ የነጻነትን ምንነትና ለዚህም መከፈል ያለበትን ዋጋ ለዓለም ላስተማረ አማራ የተሰወረ ባይሆንም አስረግጠን ማስተላለፍ የምንፈልገው እነዚህኞቹ የትግሬ ድናቁርቶች በኢትዮጵያዊነት ሽፋን ራሳችን በራችን ከፍተን በመሃላችን የተሰገሰጉ ስለሆነ እያመጡ ያለው ጥፋት ከፋሽስቶች የከፋ በመሆኑ የበለጠ መጠንከርና ዋጋ መክፈል ይጠበቅብናል እንላለን። ይህ የትጥቅ ትግል ጽንሰ ሐሳብ በሚከተሉት ምክንያቶች ብረት አንስተን እንድንታገል አስገድዶናል። አንደኛ፣ የአማራ ራስን አድን ትግል በአማራው ላይ የተጋረጠውን ይፋዊ የህወሓት ኢህአዴግ የዘር ማጥፋት ጭፍጨፋ በጥልቅ መርምረን በመገንዘብ አማራ ከዚህ የዘር ማጥፋት ጭፍጨፋ ራሱን ቅድሚያ ለማዳን መደራጀትና መታጠቅ እንዲሁም ከህወሓት ስርዓት ጋር መፋለም እንዳለበት በመገንዘባችን። ሁለተኛ፣ የአማራ ራስን የማዳን ተጋድሎ እንደ ዜጋ ወይን እንደ ኢትዮጵያዊነት አማራን ህልውናውን ለማስቀጠል የተደቀነበትን የመኖር እና ያለመኖር የህልውና አደጋ በተደራጀ የትጥቅ ትግል መፋለምና የህልውናውን ማንነታችንን ማስከበር እንዳለብን ከመቼውም ጊዜ በላይ በመገንዘባችን። ሶስተኛ፣ ገዢው ህገወጥ የህወሓት መንግስት ዘርን እና ቋንቋን ባማከለ
የከፋፍለ ግዛት ፖሊሲው ሀገራችንን ለአገዛዙና ለመገንጠል ዓላማው ባስቀመጠው ህገ መንግስታዊ ኢትዮጵያን እና ሰፊውን የአማራ ህዝብ የመበታተንና የማፈራረስ ስርዓቱን በመጠቀም የአማራ ህዝብ ህልውናውና የማንነቱ መገለጫ የሆነውን ለም መሬቱን ደስ ሲለው የውለታ መመለሻ ለጎረቤት ሀገር ሱዳን በጥቅማ ጥቅም እየሰጠና እየሸጠ እየለወጠ በመሆኑ የመስፋፋትና የመገንጠል ዓላማውን እውን ለማድረግ የአማራ ህዝብ ይዞታና ንብረት የሆኑት ለም መሬቶችን ወደ ትግራይ ግዛት በማስገባት የአማራ ህዝብ በማንነቱና በይዞታው ምድሩ ላይ ከፍተኛ የሆነ የንቀት ግዛት የማስፋፋት የምድራችን ዝርፊያ በመደረጉ፣ አራተኛ የአማራ ህዝብ አንድን ብሔርና ግለሰቦችን ያማከለ አድሏዊ አገዛዝ ስር በመሆኑ፣ አምስተኛ የአማራ ኢትዮጵያውያን ዜጎች ባላቸው ሀገር ወዳድ ፍቅር ምክንያት ነፍጠኛ፣ ትምክተኛ እየተባሉ ሲገደሉ፣ ሲታሰሩ፣ ወደ ግዞት እየተጣሉ እየተሰደዱ ተሸማቀው እንዲኖሩ በመደረጉ፣ ስድስተኛ ሰፊው የአማራ ህዝብ ማንነቱና ህልውናው ከመቼውም ጊዜ በበለጠ ሁኔታ ገዢው የህወሓት ኢህአዴግ መንግስት በጣለው የአስቸኳይ ጊዜ አዋጅ ኮማንድ ፖስት አፋኝና ጨፍጫፊው ወታደራዊ አገዛዙ ህዝባችን ላይ የበለጠ ትኩረት በማድረግ አማራና የአብራኩ ክፋይ ልጆቹ ለሞት፣ ለእስር፣ ለስቃይ፣ ለስደት እንዲደረጉ በመዳረጉ፣ ሰባተኛ እነዚህ ከላይ የተዘረዘሩት አንኳር ምክንያቶች የአማራው ቅድሚያ ራስን አንድን የትጥቅ ትግል ለወገኑና ለእናት ሀገሩ ኢትዮጵያ በአሁኑ ሰዓት አማራ መደራጀትና ራሱን መከላከል እንዳለበትና ይህን አስከፊ የህወሓት ዘር ያማከለ ስርዓትን መደምሰስ እንዳለበት አምነን መደራጀት እንደሚያስፈልግ የትጥቅ ትግል እንደ አማራጭ ብቻ ሳይሆን የህልውናችን እስትንፋስ መሆኑን ተስማምተንበታል። የትጥቅ ትግል በአማራጭነት እንደ እስትንፋስ ህልውናችን አስበን የመረጥንበት ምክንያት የህወሓት ስርዓት በሰላማዊ የህዝብ የምርጫ ውሳኔ ራሱን የማያስገዛና እያወናበደና እያጭበረበረ በመቀጠሉና በአፈሙዝ ኃይል ስልጣኑን ይዞ በሰላማዊ ትግል ለህዝብ ውሳኔና ለህግ የበላይነት አልገዛም በማለቱ ያለን አማራጭ የትጥቅ ትግል መሆኑን በጥልቅ በማወቃችን ለዚህ እልህ አስጨራሽና ውስብስብ ለሆነ የመኖርና ያለመኖር የህልውና አርበኝታዊ የነጻነት የትጥቅ ትግል እንድንደራጅ ሆነናል፣ ተገደናል። የጽንሰ ሐሳቡ አበይት ምክንያትና አስፈላጊነታቸው ሀ የአማራ ኢትዮጵያዊነት ራስን ማዳን ስንል አማራ ለህልውናውና ቅድሚያ ሰጥቶ መደራጀትና መታገል እንዳለበት ያመላክታል። ለ ራስን እንደ ወገንን ስንል ይህ የአማራን እና ወገንን የማዳን አርበኝታዊ ተጋድሎ ቅድሚያ ራሱን ሲያድን ለወገኑና ለአንዲት ሀገሩ ኢትዮጵያዊነት የህልውና ተጋድሎ ሀገራዊ አጀንዳ እንዳለው ያመላክታል። ሀ አድን ስንል የአፈሙዝ የትጥቅ ትግል በማድረግ ከተተበተበብን የዘርና በቋንቋ ሀገራችን የማፈራረስ ህልምና ራዕይ ማነቆ ፈቶና አላቆ አንድ ሀገር አንድ ህዝብ እንዲኖርና እንዲቀጥል ለማድረግ ታስቦ። መ ለዲሞክራሲ ለአንድነትና ለፍትህ ስንል በልዩነት ውበት የታደለችውን ሀገራችን ከተጣለባት ቋንቋን ያማከለ ያደረገ ክልላዊና የከፋፍለ ግዛ የጭቆናን ወሳኝ ስርዓት ተላቃ በመቻቻልና በመከባበር በፍትህና በእኩልነት አንዲት ኢትዮጵያ የሁላችን የአንዲት ኢትዮጵያ የመሆን ግብን ለማመላከት ነው። ሰ ነጻነት ስንል እንደ አንዲት ነጻ ሀገር ዜጎች በነጻነት ሰብአዊ ዲሞክራሲያዊና ፖለቲካዊ መብታቸው ተከብሮ አብሮ በመኖር ብሔራዊ መግባባት መቻቻል የሰፈነባት በብሔራዊ እርቅና መተሳሰባዊ የነጻነት ፍቅር የምትለማምና ሰላምና ደህንነቶች ተራግጦ የህግ የበላይነት እና ተጠያቂነት የሰፈነባት ነጻ ሀገርና ነጻነቱን በደሙና በላቡ ያረጋገጠ ዜጋ እንዲፈጠር በማሰብ ነው። ረ አርበኝነታዊ ስንል የአማራ ህዝብም ይሁን ቀሪው የሀገራችን ህዝብ ዋናው የችግሩ ምንጭ የመንግስት ስልጣን በአፈሙዝ ኃይል
በመያዙ ነው ብለን እናምናለን። በመሆኑ የአማራ የኢትዮጵያዊነት ራሱን እና ወገንን አድን አርበኝታዊ የነጻነት ተጋድሎ ንቅናቄ የመንግስትን ስልጣን ለመያዝ የሚታገል ፓርቲያዊ አወቃቀር ያለው ንቅናቄ አይደለም። የምርጫ ስነ ስርዓት ሊያዝ የሚገባው ስልጣን ነው ብሎ ያምናል። ለዚህም እምነቱ ሳያወላዳ በቆራጥነት የሀገርንና የህዝብን ችግር በዘላቂነት ለመፍታት አበርትቶ ይታገላል። ንቅናቄ ስንል የሀገራችን እና የህዝባችን አንድነት ጥያቄ ውስጥ በማያስገባ የህዝብ ስልጣን የሆነውን የመንግስትን ስልጣን በአፈሙዝ ለመያዝ ዓላማ ከሌላቸው የመገንጠል ዓላማን ከማያራምድ የአማራ ህዝብ ራሱን እና ወገኑን ለማዳን የማይቃወሙ ኃይሎች ጋር የጋራ ጠላትን በጋራ ለመጣል እንደ አስፈላጊነቱ ግንባር ፈጥሮ ይታገላል ለማለት ነው። የትግል ስልት ይህ አስከፊ ዘረኛ የህወሓት ኢህአዴግ ስርዓት በትጥቅ ትግል ለመጣል የሚደረገው ስልታዊ ትግል ሀገርና ህዝብን ቀጣይ ህልውና በማይጎዳ መልኩ ንቅናቄው ሁሉንም አማራጭ የትጥቅ ትግል ያለ ኃይሉ አሟጦ ይጠቀማል። ንቅናቄው በጠላትነት የሚፈርጀውና በቆራጥነት የሚታገለው ዘረኛውን ህወሓት ኢህአዴግን እና መሰል ጸረ አማራና ጸረ ኢትዮጵያዊነት አቋም ያላቸው ኃይሎች ብቻ ነው። የንቅናቄው ዓላማ አፈጻጸምና ቁጥጥር የዚህ ነጻነት አርበኝነታዊ ተጋድሎ ንቅናቄ በህግና ደንብ ባለው አቋማዊ አደራጀት በንቅናቄው ዓላማና ግብ መሰረት የተረቀቀና የጸደቀ ህግና ደንብ ኑሮት በሚዘረጋቸው ተቋሞች አደረጃጀት የህግን የበላይነትና ተጠያቂነት የሰፈነበት ድርጅታዊ ዲሲፕሊን ይታነጻል። አደረጃጀትና መዋቅር ይህ ንቅናቄ አደረጃጀቱና መዋቅራዊ አሰራሩ ምስጢራዊነቱ የተጠበቀና አባላቱ እና ደጋፊዎቹን በጠላት በማያስጎዳ ምስጢራዊነት በተሞላ የመረጃ አስጣጥና አሰባሰብ ይደራጃል። ግንኙነት በተመለከተ በንቅናቄው ህግና ደንብ መሰረት በሚቋቋሙ የንቅናቄው ተቋማት አማካኝነት የትግልም ይሁን የህዝብ ግንኙነት እንዲሁም ዲፕሎማሲያዊ የግንኙነት መስተጋብር ንቅናቄው ኃላፊነት በሚጥልባቸው ታጋይ አርበኞችና ደጋፊዎች ህግን ተንተርሶና ተጠያቂነት በሰፈነበት ሁኔታ ያካሂዳል። የንቅናቄው ኃላፊነት ወይም ትግሉን በአመራርነት አገልጋይ አደራ አሰጣጥ ታጋዩም ሆነ አባላት ባላቸው የዓላማ ጽናትና ቁርጠኝነት የሚጣልባቸው የአገልጋይነት ሸክም ወይም አደራ ይሆናል። ስለ ስራ አስፈጻሚነት የአገልጋይነት አደራ በኃላፊነት አመራረት ታጋዩም ሆነ ሙሉ አባላት ባላቸው የዓላማ ጽናትና ቁርጠኝነት እንዲሁም ሀገርና ህዝብ ወዳድነት ታሳቢ ተደርጎ ልምድና ዕውቀትን ያማከለ ይሆናል። ትጥቅና ስንቅን በተመለከተ ንቅናቄው ትጥቁን እና ስንቁን ከወገኑ እና ከአባላት ደጋፊዎች ተስፋ በማድረግ ከጠላቱም በመማረክ ትግሉን ጀምሯል። የንቅናቄያችን ዓላማ ደግፈው እርዳታ ሊያደርጉ የሚፈልጉ አካላት ካሉ የሀገራችንና የህዝባችን አንድነትና ጥቅም በማይነካ መልኩ እንዲሁም ስውር ፖሊሲ ኑሯቸው ዓላማቸውን በተዘዋዋሪ ግብ ለመምታት ታሳቢ ተደርጎ ድጋፍ ከሚያደርጉ እንደ ኤርትራ መንግስት ካሉ አካላት ጋር ምንም ትብብር ንቅናቄው አያደርግም። የአማራ ራስን እና ወገንን አድን የነጻነት አርበኝታዊ ተጋድሎ አርማና ማህተብ ዓላማውን ባማከለ መልኩ በባለሙያ ይቀረጻል። የአማራ ራስን እና ወገንን አርበኝታዊ የነጻነት ተጋድሎ ንቅናቄ አደረጃጀት ኮሚቴ የአማራ ነጻነት ኃይሎች ጎንደር ዙሪያ መጋቢት 21 2009 ዓ.ም ጎንደር በረሃ። እንግዲህ አድማጮቻችን የመጀመሪያው የፋኖ ሬዲዮ ዝግጅታችን እዚህ ላይ ይደመደማል። ወደፊት መረጃ ካለዎት፣ አስተያየት ካለዎት፣ የተለያዩ ነገሮች መልእክቶች ሊልኩልን ከፈለጉ በታች በተገለጹት የኢሜይል እና የፌስቡክ ድረገጽ አድራሻችን ሊያገኙን ይችላሉ። እንዲሁ በተሻለን መጠን ለሚቀጥሉት ጊዜያቶች በሳምንት ከ2 እስከ 3 ቀናቶች ውስጥ የትግሉን ሂደቶች፣ አስተያየቶችና አንዳንድ ትንታኔዎችን እናቀርብላችኋለን። እስከሚቀጥለው ጊዜ እንላለን። እናመሰግናለን። የፋኖ ራዲዮ ነው።